በልጅነታቸው ያነበቡት ታሪካዊ መጽሐፍ ለመጀመሪያ ጊዜ ጫማ እንዲገዛላቸው ምክንያት የሆነና ወደፊት ከሚኖሩባት ከተማ ጋር የህይወት ቁርኝት እንደሚኖራቸው የተጠቆመ ደመነፍሳዊ ንግር ነበር። ከወላይታ አይሮፕላን ማረፊያ ወይም ኦፋሴሬ ይባላል የተወለድኩበት ሰፈር እና አባቴ የቤተክርስቲያን አገልጋይ ነው በጣም። ስለዚህ ከዛ የተነሳ እኔ በሚሽን እንዳድግ ነው የፈለገው። ያኔ ደግሞ ወላይታ የሚሽን ትምህርት በጣም ይሰራ ስለነበረ እዛ ነበር የተማርኩኝ እና አራተኛ ድረስ ከተማርኩ በኋላ አምስተኛ ወደ ፈረንጆች ሚሽን ትምህርት ቤት ለመግባት አፕቲቲዩድ ፈተና መፈተን ነበረብኝ እና አራተኛ ጨርሼ አምስተኛ አፕቲቲዩድ ተፈትኜ ከፈረንጆች ትምህርት ቤት ገባሁ SIM። እና የማስታውሰው ነገር በጣም የሚገርመኝ አምስተኛ ክፍል እያለሁ አጼ ቴዎድሮስ ታሪካዊ ድራማ የሚል መጽሐፍ በጣም ይወድ ነበር። የአጼ ቴዎድሮስን ግጥም ማለት ነው። እና ያንን ግጥም ሳነብ አባቴ ይሰማል። አማርኛ በደንብ አይችልም፣ አንዳንድ ነገር ነው እሱ የሚችለው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ያነባል፣ ይተረጉማል፣ ይሰብካል፣ ግን አማርኛ አይችልም፣ በደንብ አይችልም። እና ስለዚህ ያኔ አጼ ቴዎድሮስ ታሪካዊ ድራማ ሳነብ ሁሉ ጊዜ አንብብልኝ ያለ አነብለታለሁ። አንድ ቀን ግን እየተረጎሙላቸው ነው በወላይትኛ አልተረጎሙም። ዝም ብዬ በቀጥታ ግጥሙን ብቻ ነው ማለት ነው። ይገርመዋል፣ ሴንስ ያደርጋል። አማርኛ ሳይችል አማርኛ በደንብ አይችልም፣ ግን ስሜቱ ይገባዋል። ቅዳሜ ተነስ ብሎ ይዞኝ ሄዶ ከተማ ወሰደኝ። እስከ አምስተኛ ክፍል ጫማ አድርጌ አልተማርኩም እና አምስተኛ ክፍል ያኔ የአጼ ቴዎድሮስ ታሪካዊ ድራማ በቃሌ ተወጣሁና ከዛ በኋላ ሽልማት ሸራ ጫማ ገዛለኝ። ያኔ የመጀመሪያ ሸራ ጫማ የለበስኩት በአጼ ቴዎድሮስ ግጥም ነው። ስንት ብር መሰለሽ? 4 ጠገራ ብር አውጥቶ አይ ቲንክ 62 ዓመተ ምህረት 1962 ይሆናል። ያ 1962 ዓመተ ምህረት የመጀመሪያ ሸራ ጫማ የለበስኩት በአጼ ቴዎድሮስ ግጥም ነው። ያ ቴዎድሮስ ከጎንደር ናቸው። እንግዲህ ስለ ጎንደር ማውቀው ምንም ነገር የለም፣ ግን ምንድነው ጂኦግራፊ እንማራለን። በሙሉ 14 ጠቅላይ ግዛቶችን በቃል ነው የምናውቀው፣ ግን በጌምድርና ሰሜን ዋና ከተማ ጎንደር የሚባለው እናውቃለን። ጎንደር ውስጥ ደግሞ በኢትዮጵያ አንደኛ ተራራ ራስ ደጀን ተራራ የሚባለው በታሪክ እናውቃለን። በቃ ከዚህ ውጪ ማውቀው ነገር የለም። እና ጎንደር ሩቅ ነው። እኛ ሀገር ሰው እንግዳ ቤት ይመጣል። እንግዳ ቤት መጥቶ እባክህ አድረህ ሂድ ሲል አላድርም ብሎ እምቢ ብሎ ካስቸገረ እሄዳለሁ ብሎ ካስቸገረ እንግዲያውስ ጎንደር ግባ ነው። እና ሩቅ መሆኑን ስለምታስቡ እና 1000 ምናምን ኪሎ ሜትር በላይ ነው። 1300 ወይ 400 ኪሎ ሜትር ይሆናል። እና ከዛ መጥቼ ይታይሽ እንግዲህ ያኔ ያነበብኩት የቴዎድሮስ ድራማ ይሁን ምን እንደሆነ አይታወቅም። ኢጣው ጎንደር ደረሰኝ። ጎንደር መጥቼ ማገልገል ጀመርኩኝ። ጎርጎራ ነበር የተመደብኩኝ። 2 ወር ብቻ ጎርጎራ ከሰራው በኋላ ሁመራ 2 ዓመት አስተማርኩ። እንደውም ያኔ የቀበሌ 3 የሚባል አለ፣ የዛ ሊቀመንበር በልጅነት ሆንኩኝና የሁመራ ቀበሌ 3 ሊቀመንበር ነበር። ከሁመራ ወደ ጎንደር የመጡበትን አጋጣሚ እንገሩን እስኪ። ያኔማ ሁመራ በረሃ ነው። 40% ደሞዝ ጭማሪ ታገኛለሽ። 40 ዲግሪ ሴንቲግሬድ በላይ ነው። ስለዚህ 2 ዓመት ብቻ ነው የምታገለግለው። ኢሚዲየትሊ ወደ ሌላ ቦታ ትዘዋወራለሽ። ስንት ዓመት ሰሩ ሁመራ? 2 ዓመት። እንዲያውም በህዳር ወር መጨረሻ ነው የሄድኩት። 73 ጨርሼ 74 ጨርሼ 75 ፋሲለደስ የበሽታን ነገር ለሐኪም ይሰጡታል። ያጋንንትን ነገር ጸበል ይገቡታል። የጎንደርን ናፍቆት እንዴት ያደርጉታል? የምን ዘፈን ሰምተሻል? እንደዚህ እና እንደዚህ አይነት ፍቅር ያስያዘኝ ከበሽታን ነገር ሐኪም ይሰጡታል። ያጋንንትን ነገር ጸበል ይገቡታል።
ዳግመኛ ነው የወለደ፣ ዳግመኛ ነው ያሳደገ። የጎንደርን ፍቅር ተናግሬ አልጨርስም፣ የህዝቡን ፍቅር ተናግሬ አልጨርስም። እና ህዝቡ ፍጹም ኢትዮጵያዊ ህዝብ በእውነት ለመናገር ይህንን መላው ኢትዮጵያ ህዝብ እንዲያውቅ ነው የምፈልገው። አፄ ቴዎድሮስ በአቶ ወልደ የመና ልብ ውስጥ የተለየ ስፍራ አላቸው። ታሪካቸውን፣ ጀግንነታቸውን አውርተው አይጠግቡም። በጎንደር ከተማ የሚገኘው የአፄ ቴዎድሮስ ሐውልት ሲሰራ አሰሪ ኮሚቴ እንዲሆኑ ተመርጠው ታሪካዊ ኃላፊነትን በመወጣት የሚወዱትን ስራ ሰርተዋል። የአፄ ቴዎድሮስ ሐውልት እንዲሰራ በመላው ኢትዮጵያ ብዙ እንቅስቃሴ ይደረግ ነበር። እኔ የማስታውሰው የመጀመሪያ የዶክተር አንድረስ ይሸቴ እሳቸው አሁን በህይወት የሉም፣ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ነበሩ። በእሳቸው የሚመራ ቡድን 4 ዓመት ነው እንደሰራ አውቃለሁ። ሰርቶ ግን ሐውልቱ አልተሰራም። በኋላ ኮሚቴውን ፈርሷል። አንድ የአዲስ አበባ ከተማ ንጽህና እንትን የሚል ረዥም ሰውዬ ከኔ እንደውም ቁመቱ ሳይበልጥ አይቀርም፣ ጋሽ አበራ ሞላ እንደዚህ ሐውልት አሰራለሁ ብለው መተው ሞክሮ ነበር፣ አልተቻለም። ትተው ሄዱ። ሞክሯል እዚህ ብዙ እንደቆየው። ከዛ በኋላ የጎንደር ህዝብ 99 ዓመተ ምህረት ሲኒማ አዳራሽ ተሰባሰበ። እኔም ተሰብስቤ ነበርና እዛ ብዙ ንግግር ተደረገ። መጋቢያው ጣሱ ይባላል ካንቲባ ትዝለኛል የሰበሰበ እና እንግዲህ የጎንደር ህዝብ የአፄ ቴዎድሮስ ሐውልት በጎንደር መሰራት አለበት የሚል ውሳኔ ወስኖ እነማን ናቸው ስራ አስፈጻሚ ሊያሰሩ የሚችሉ ተብለው ስማቸው ጥቆማ ተጀመረ። ባላባት የሆኑ ናቸው እንግዲህ ኃላፊነት ያላቸው የባላባት ልጆች ሹሜ ወልደ ስላሴ፣ ዶክተር ይግዛው ከበደ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት የነበሩ ናቸው። ወይዘሮ ማዋይሽ ገሪማ የገሪማ ታፈረ ልጅ ናት። ጎንደር በጋሻው መጽሐፍ ናቸው። አሞራው ውብነህ ታያላችሁ፣ የወይዘሮ ኢትዮጵያ ውብነህ መጽሐፍ ሸልሞኛል። አሁን አሞራው ውብነህ እየተባለ የሚዘፈነው ዘፈን መጽሐፍ አስቀድሞ የዛሬ ስንት ዓመት ነው ለእኔ ሽልማት ተሰጥቶኛል። እና ቢኮዝ ዛፍ ላይ ሆኖ ጣሊያንን ያወረዱ ናቸው የመጡ አውሮፕላን ሁሉ የመጡ ናቸው። ጀግና ናቸው፣ አርበኛ ናቸው። የእሳቸው ልጅ እንደዚህ ሲጠቁሙ ወልደ የመና አብሮ ተጠቁሙ፣ ያው እንደዚህ እንደ ባላባት ማለት ነው። እና ሲጠቀም ራሱንም ገረመኝና ስቄተውኩኝ። በመጨረሻ ይቆጠር ተባለ። ድምፅ የሚሰጥ ሰው ድምፅ ሲቆጠር ከተሰጠ በኋላ መጋቢያው ጣሶ አንደኛ ብሎ ከመንበቡ ሳቅ አለ። ምክንያቱም አንደኛ ወልደ የመና በድምፅ አንደኛ ነው። ከተወላጆች በላይ ህዝቡ አጨብጨበ። እንዲያም አንድ ትዝ ይለኛልና በመጨረሻ አንድ ማሳሰቢያ አለ ብሎ አንድ ሰው አንደኛ አድርገን የመረጥነው መርጠነዋል፣ እንወዳለን። የፋሲለደስ መምህር ነው፣ የጎንደር ልጅ ነው፣ ልጃችን ነው፣ ፍጹም ኢትዮጵያዊ ነው፣ እንወደዋለን። እንደ ቀልድ ነው የተናገሩና ግን ሐውልቱን ሲሰሩ እንዳያዳላ የጦናን እንዳያሰሩ ተጠንቀቁ ብለው ሁሉ አስቆናል። ማዋይሽ ገሪማ ሊቀመንበር፣ እኔ ምክትል ሊቀመንበር። ከዛ በኋላ ብዙ ጥረት ነው ያደረግነው። እኔ በጣም የሚገርም አዲስ አበባ ሄጄ 6 ኢንጂነሮችን ሰብስቤያለሁ ከአዲስ አበባ ዩኒቨርሲቲ በሐውልቱ ዙሪያ በሞራል ነበር የምንሰራው እና ሐውልቱ እንዲሰራ ያላደረግነው ጥረት አልነበረም። እና ባይ ዘ ዌይ ይህን ጥያቄ ጠቅላይ ሚኒስትር መለስ ፊት ቀርቤ ባህር ዳር ላይ የአፄ ቴዎድሮስ ሐውልት እንዲሰራ እንፈልጋለን። ምክንያቱም አፄ ቴዎድሮስ ስቃይና መከራ፣ አፄ ቴዎድሮስ ኩራትና ክብር፣ አፄ ቴዎድሮስ የዋህና የደግነት ምልክት፣ አፄ ቴዎድሮስ አሻፈረኝና እምቢ ባይነት ነው። አፄ ቴዎድሮስ ረዥምና ተጽፎ ያላለቀ ታሪክ፣ አፄ ቴዎድሮስ ብዙዎቹ በዓላማው የተሰውለት ስሜት ነው። አፄ ቴዎድሮስ የኢትዮጵያን አንድነት በደማችን እንጀት አድርጎ ያለፈና የሚኖር ድንቅ የምድር ጀግና ነው። አፄ ቴዎድሮስ የኢትዮጵያ ታሪክ
ዋና ዳግመኛ ኢትዮጵያን ያነገሳት ኢትዮጵያን የመለሳት የኢትዮጵያን አንድነት ያመለሰ ጀግና ነው። ይሄ ሐውልት እንዲሰራ እንጠይቃለን እንጂ በእያንዳንዱ ኢትዮጵያዊ ልብ ላይ የአፄ ቴዎድሮስ ሐውልት አለ። ሐውልት ሆኖ ቀርቷል። ይሄማ ይኸውላችሁ የሞተልህ ይሄ ነው ብሎ ለማሳየት ብቻ ነው እና እያንዳንዱ ሰው ጠጠር ድጋፍ እንዲያደርግ ጠቅላይ ሚኒስትሩ ይህንን ድጋፍ እንዲያደርጉልን በክብር ጠይቃቸው። እሳቸውም እኛ ሰምተናል፣ ነገሩ ጥሩ ነው፣ ተንቀሳቀሱ የሚል መልእክት ሰጡ። ወዲያውኑ ፈቅደዋል። ስለዚህ ጎንደር ከተማ አስተዳደር እዛው ሴንተር ላይ ፒያሳ ሴንተር ላይ እንዲሰራ ተፈቀደ። ሐውልቱ ተሰራ። ሐውልቱ ዛሬ ላይ እንግዲህ ፒያሳ እየታየ ነው። ይሄን ሲያዩት የሚሰማው ስሜት አለ? የታሪኩ አካል ስለሆኑ በጣም ደስ ይለኛል። እና ከዚህ በላይ ምን አለ? ባይዘወይ በጣም የሚገርመኝ ያኔ ሸራ ጫማ በአፄ ቴዎድሮስ ነው ያገኘው። ከስንት ዓመት በኋላ በህልሜም በእውንም የማላስበው ነገር ተመልሶ ጎንደር ላይ የአፄ ቴዎድሮስ ሐውልት አሰሪ ኮሚቴ እግዚአብሔር ይመስገን ሐውልቱን ማየን ተሰራ። ደግሞ ልጅ ሆኜ ትንሽ አፄ ቴዎድሮስ ፎቶግራፍ ሁሉ ጊዜ በጠረጴዛ ሃይ ስኩል ተማሪ እያለሁ በቃ አለች። በጣም ወዶ ነበር እና በህይወት ያገኘው ነው መሰለኝ አፄ ቴዎድሮስ። የአፄ ቴዎድሮስ ሐውልት እንዲገነባ የመጀመሪያ ኮሚቴ አቋቁሞ እዚህ የምናየውን ሐውልት እንዲሰራ ጥያቄ ያቀረበ ሰው ነው። እንዲሁም የጎንደር ከተማ የባህል ማዕከል ግንባታ እንዲገነባ ከይዞታ ነፃ የሆነ ቦታና ካርታ የይዞታ ማረጋገጫ እንዲኖረው የሰራ ሰው ነው። የአፄ ቴዎድሮስ ሹሩባ ከእንግሊዝ እንዲመጣ ጥረት ካደረጉ ሰዎችና በዚሁም አጋጣሚ ከኢትዮጵያም ወጥቶ ጎንደርና በአካባቢ የተዘዋወረ እንዲታይ የኮሚቴው ሰብሳቢ ሆኖ ይህንን ስራ ያስተባበረ ሰው ነው። ጋሽ ወልዴ ከዚህም ከፍ ባለ ሁኔታ ለአካባቢ ባለው ፍቅር በጎንደር ከተማ ለመጀመሪያ ጊዜ የሸማቾች ማህበርን አቋቁሞ በተለይ ድሃ ተኮር የሆነ የከፍተኛውን የኑሮ ውድነትን ለመከላከል አሻራውን ያስቀመጠ ሰው ነው። ፋሲለደስ ትምህርት ቤት ብዙ ዓመት ሰርተዋል። በቅርቡ እንደውም የፋሲለደስ ትምህርት ቤት እንዲስፋፋና አዳዲስ የመማሪያ ክፍሎች እንዲገነቡ የእሱ አስተዋጽኦ ከፍተኛ ሚና ነውና ገንዘቡን ለማሰባሰብ የሄዳችሁበት ርቀት ምን ይመስላል? ምንድነው የሰራችሁት? ከዚህ ጋር ተያይዞ 1934 ዓመት ትምህርት ቤቱ ሃይ ስኩል ሆኖ አፄ ኃይለ ሥላሴ ናቸው የከፈተው። ቤቱ ግን የተሰራው ከዛ በፊት ጣሊያን ነው የሰራው። 285,000 ምሁራንን በመላው ዓለም ያስተማረ ትምህርት ቤት ነው ፋሲለደስ። እኔም ረጅም ዓመት ያገለገልኩ እዛ ትምህርት ቤቱ አሁን ከደረጃ በታች ባይዘወይ ጎንደር በአፄ ፋሲል አራተኛ የግዛት ዘመን የኢትዮጵያ ዋና ከተማ በማድረግ በትምህርት፣ በጥበብ፣ በእውቀት፣ በምህንድስና፣ በሃይማኖት የኢትዮጵያን የአእምሮ ከፍታ ያሳየ የኢትዮጵያ ክብር፣ የአፍሪካ አለኝታ፣ የዓለም ሀብት የነበረ ከተማ ነው። ዛሬ ግን የዓለም ሀብት አይደለም፣ የአፍሪካ አንደኛ መሆን አይደለም፣ የኢትዮጵያ አይደለም። በአማራ ክልል ከሚገኙ በትምህርት አፈጻጸም ከሚገኙ ከተሞች የመጨረሻው ዋግምራ ነው። ቀጥሎ ጎንደር ከደረጃ በታች ነው። ስለዚህ ይህን ነገር ለማሰባሰብ ፕሮፖዛል ጽፈን የጎንደር ህዝብ ተሰብስቦ 25 አባላት ያሉት ጠቅላላ ጉባኤ አደረገና ፕሮፖዛል ጽፈን ምን አድርገን እኛን ስራ አስፈጻሚ እና ፕሮፖዛል አዘጋጀን። ከዛ በኋላ ያንን የከተማው ከንቲባ እና የትምህርት መምሪያ ኃላፊ እኛ ያዘጋጀነውን ፕሮፖዛል ይዘው ወደ አሜሪካ ሄዱ። እንቅስቃሴ ተደረገ። በአሜሪካ ያሉ የጎንደር ልጆች፣ ውድ የኢትዮጵያ ልጆች ገንዘብ አዋጡ። የተወሰነ መሰረት ተደረገ እና ስራ ጀመረ። ኮሚቴውን ሊያልቅልን አልቻለም። በቃ ከአሜሪካ የመጣው እርዳታ ይሄን ያህል ወደ 10 ምናምን ሚሊዮን ብር ነው። ነገር ግን ዳሽን ቢራ ወደ 5 ሚሊዮን ብር ተሰጠን። ያንን መሰረት አወጣ። ጠቅላላ ወደ 26 ሚሊዮን ብር ነው የጨረሰው። ግን ኢንጂነሮች አሉ፣
የጎንደር ዩኒቨርሲቲ እንደዚህ እኔ አሁን በነፃ እሰራለሁ እንደና የሚሰሩ ሌሎች የኮሚቴ አባላት አሉ። እንደዚህ እየሰራን በመጨረሻ ይሄ እንትን ጦርነት መጣ። የህልውና ዘመቻ ነበር። ኮቪድ ገባ፣ ቆመ። እንደገና አፕዴት አደረግና ወዴት ተንቀሳቀስን? አዲስ አበባ ወላሉ ወደ ጎንደር ልጆች፣ ወደ ኢትዮጵያ ልጆች ይሄንን ባይዘወይ በከፍተኛ ደረጃ ሌት ተቀን ሳይተኛ ከስራው በላይ የሚሰሩ አንድ ትልቅ ባለስልጣን አለ፣ አቶ መላኩ አለ። እሳቸው አገዙ። 59.5 ሚሊዮን ብር ቃል ተገባ። እሱን እያስተባበርን ነው። ቤቱ እየተሰራ ነው። በጣም በጥሩ ሁኔታ እየሄደ ነው። በቅርብ ጊዜ እግዚአብሔር ካለ 34 መማሪያ ክፍል ሰርተን ለጎንደር ህዝብ እናስረክባለን። አባቶቻችን የሚተሩት ተረት አለ። ጎንደር ምናልባት አቶ ወልዴ የሌላ አካባቢ ሰው ሆነው ወደ ጎንደር በስራ የመጡ ቢሆኑም ጎንደሬዎች የሚተሩት ምንድነው? ጎንደር ሲመጡብሽ በንባ ሲለዩሽ በንባ። እሳቸው ግን አልተለዩዋትም፣ በፍቅር እየኖሩባት ነው ያለው። ሲመጡ ምናልባት ጎንደር ቅድም እንዳልኩት በጣም ከበድ ብሎ ስለሆነ የሚገለጸው የአይነት ስሜት አድሮባቸውናል ብዬ አስባለሁ፣ በዛን ዘመን በወጣትነታቸው ዘመን። ዛሬ ላይ ግን ከማንም ተወልዶ ካደገውም በላይ ለጎንደር ፍቅር ብቻ ሳይሆን የሚሰጡት መስዋዕትነት እየከፈሉ ያሉ ግለሰብና ለኔ ደግሞ መምህሬ ናቸው። አቶ ወልዴ ከፋሲለደስ ግንባታ አኳያ እንዲህ ፋሲለደስ አሁን እየተገነባ ያለው ህንጻ የራስ አገዝ በሚባል ግሩፕ ነው። ይሄ ራስ አገዝ ምንድነው? የቀድሞ ተማሪዎች ህብረት ነው። የቀድሞ ተማሪዎችና ፋሲለደስ ላይ ቀድሞ መማር ብቻ ሳይሆን ቀድሞ ያስተማሩ መምህራኖችንም ይጨምራል፣ ነዋሪውንም ይጨምራል። ይሄ ማለት ይሄ ራስ አገዝ ሁለት ኮሚቴዎች አሉት። አንደኛ በሰሜን አሜሪካ የሚገኘው ነው። ሁለተኛ ደግሞ በአገር ውስጥ ዋናው ኮሚቴ ወይም አብይ ኮሚቴ የሚባለው አገር ውስጥ ያለው ወይም ጎንደር ከተማ ላይ ያለው የኮሚቴ አደረጃጀት ነው። ይህ ኮሚቴ ቅርጽ ይዞ ተግባሩን አሁን የደረሰበትን ተግባር እንዲሰራ እንዲመራ ያደረጉት አቶ ወልዴ ያዘጋጁት ሰነድ ነው። ጋሽ ወልዴ በአጋጣሚ በስም እንደዚህ ልጆች ሆነን ስለ ጋሽ ወልዴ በጣም ጀግና መምህር፣ ጎበዝ መምህር እየተባለ ሰማ ነበር መጀመሪያ። እንደዚህ ፊት ለፊት ግን የተዋወቅነው እንደተገናኘ ነው በ1998 ዓመተ ምህረት በጎንደር ከተማ ፋሲለደስ ከፍተኛ ሁለተኛ ደረጃ ትምህርት ቤት የ9ኛ ክፍል የፊዚክስ መምህር ሆኖ ተመደበ። በጣም ነበር የተደሰትኩት እውነት ለመናገር። በስም ያኔ የታወቀ የነበረው ከወላይታ መጥቶ ጎንደርን የሚወድ ጎበዝ የሆነ የፊዚክስ መምህር በሚል ነውና እሱን በስም አውቅ ነበር። በአካል አልፎ ያው ነበር። የራስ የመምህር ነው ሲመደብ ደግሞ በጣም የተለየ ደስታ ነበር የፈጠረልኝ። በጣም ጎበዝ መምህር ነው። እኛንም የሚያየን ልክ እንደ ልጆቹ በስናጠፋ ገስጾ እንድናነብ ልዩ ልዩ የማበረታቻ ስራዎችን እያደረገ በአጋጣሚ 9ም 10ኛ ክፍልም ሁለቱን ዓመት ፊዚክስ ያስተማረኝ እሱ ነው የነበረው። አቶ ወልዴ መና ለሚኖሩባት ጎንደር ከተማ ያላቸው ፍቅር በቃል የሚገለጽ ብቻ አይደለም፣ በተግባርም የሚታይ ጭምር እንጂ። ብዙ ዓመታትን በሥራ ባሳለፉበት የአጼ ፋሲለደስ ሁለተኛ ደረጃ ትምህርት ቤት በርካታ የቀለም ልጆችን አፍርተውበታል። በአንጻሩ ደግሞ በትምህርት ውጤታማ ሳይሆኑ በሱስ የተጠቁ ወጣቶችን ማየታቸው ምቾት ስላልሰጣቸው ወጣቶች ካሉባቸው ችግሮች እንዲወጡ መፍትሄ ባሉት ጉዳይ ላይ የበኩላቸውን ጥረት አድርገዋል። ካፌ አለ፣ እዛ ሄደን ሻይ ስንጠጣ መንገዱን ሳልፍ ሁል ጊዜ ሲጋራ እያጨሱ ምኑ ልጆች አሉ ምለምኑኝ ማለት ቲቸር ነው። በአንድ በኩል ትልቅ የተማሩ ልጆችን ያደርሰን፣ በሌላ በኩል ደግሞ በሱስ ተጠምደው አደጋ ውስጥ ያሉ ራቁታቸውን የሚሄዱ ልጆች አያሉ። ደግሞ ቲቸር ይሉኛል፣ ስሜን ሁሉ ያውቃሉ እና በጣም ያሳዝኑ እና ጓደኞቼ ጋር ተመካከርን፣ እባካችሁ እነዚህን ልጆች ለምን ከሱስ አናወጣም የሚል ፕሮፖዛል ሰርተን ተቀባይነት አግኝቶ ፕሮፖዛልም ተፈቅደው ማህበር መሰረተ።
የወጣቶች ተስፋ ማገገሚያ ማዕከል ይባላል። ማህበር መስርተን ብዙ ሄደናል እና ወደ 27 ልጆች አሰልጥነን በኋላ 4 ልጆች ከሱስ ሁሉ ወጥተው ሪፖርት አድርጎናል። ወጣቶቻችን ካደንዛዥ እንዲላቀቁ የካደንዛዥ እጽ የሚድኑበትን የማገገሚያ ስርዓት ከሌሎች አካባቢዎች ቀድሞ የተጀመረውን ወደ ጎንደር በማምጣት ቦታ እንዲሰጠው ጥያቄ በማቅረብ ያን ፋሲሊቴት በማድረግ የጎንደር ወጣቶች ለምን ከትምህርት ወጥተው ሌላ ነገር ውስጥ ይገባሉ በሚል ወደ ተስተካከለ ቁመናና ወደ ተስተካከለ አስተሳሰብ እንዲመጡ የመምህርነትን የአባትነትንና ጎንደርን አፍቅሮ እኛውን ከዛ መጣ ከዚህ መጣ ምንልበት አለ። ጎንደር እንደዛ አይነት ነገር ስለሌለው ማለት ነው። ጎንደር በፍቅር የምትወደድ ሀገር ናት። የፍቅር ከተማ ናት። ይሄን ፍቅር ተላብሶ ስነ ልቦናው ጠቅላላ ጎንደር የሚሸት ትልቅ ወንድማችንና የቀለም አባታችን ነው።